ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች በሀገር ውስጥ እንዲሁም ደግሞ ከሀገር ውጭም የምትኖሩ ውድ ቻናል የተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ያው ጠፍቻለሁ። ሰሞኑ ቪዲዮን ከሰራው በጣም ቆይቻለሁ። እንዲሁም ደግሞ ላይቭም እየገባው አይደለም እና በጣም ይቅርታ። የጠፋሁት ደግሞ ያው በዳታ ምክንያት ነው። ያው ለአንዳንድ እህቶቼ በኮሜንት አሳውቂያቸዋለሁ። እንዲሁም ደግሞ ቪዲዮዎችን እንድትከፍቱልኝም ኮሜንት ጽፌላችሁ ነበረ ጓደኞቼ እና በጣም አመሰግናለሁ። በዚህ አጋጣሚ ኮሜንታችሁ ደርሶኛል። ከጻፍኩላችሁ እህቶቼ ጓደኞቼ መካከል ያው ቪዲዮ አይታችሁ ኮሜንት አስቀምጣችሁልኛል እና በጣም አመሰግናለሁ። በኮሜንትም መልሼላቸውና ክበሩልኝ፣ አመሰግናለሁ እላለሁ። ዛሬ አንድ ቪዲዮ ይዤ ነው ወደ እናንተ የመጣሁት። ዛሬ የመጣሁት በግጥም ነው። አንድ አጠር ያለ ግጥም ነው፣ ግን ያው በግጥም ሆኖ አንዳንድ መልእክቶችን ቁም ነገር ያላቸው መልእክቶችን የሚያስተላልፍ ግጥም ነውና ወደ እናንተ ላቀርበው ይዤው መጥቻለሁ። የግጥሜ ርዕስ አይ ሰው ይላል ርዕሱ። ለብቻዬ ሆኜ እየታዘብኩኝ እልፍ አእላፍ ሰዎች ተመለከትኩኝ። ሲስቁ ሲጫወቱ መስለውኝ ቀና፣ እኔም ተቀላቀልኩ ቀረብ ባልኩኝና። ጨዋታውም ደራ ሁሉም ሰው ፍቅር ነው፣ አንደበታቸውም አንደኛው ወንድሜ አንዱም ወዳጄ ነው። ሲያስቀኑ ብዬ ከአፌ ቃሉን ገና ሳልጨርስ አንደኛውም ሄደ ሰዓቱ ሲደርስ። ጀመሩ ማውራት አብጠለጠሉት እንከን ፈልገውም ወንድሜ ያሉት። በሳሙበትም አፍ ተሳለቁበት እንከን ፈልገውም ተሳሳቁበት። እዛ ጋርም ደግሞ ይጨዋወታሉ ይኸው እህቴ መጣች እየተባባሉ። ዞር ያለችለት ግን ምን ይሆን ያሉ ብዬ ከራሴ ጋር ሙግቴን ገጥሜ ምላሹንም ሳጣ ተመለከትኩኝ በጥርሶች መሃል ያለውንም ቁጣ። ታዲያ ምን አስለፋኝ ለምንስ ልዳክር? መሄዴንም አይቶ ከማይስቅብኝ ከራሴ ጋር ህይወት ላስተምር አልኩኝ ይላል ግጥሙና ለካ ማንም ከማንም ጋር የለም። እና ያው ከግጥሙ መልእክቱ እንደሰማችሁት ነው። እና ዛሬ አንዳንድ ሰው ከሱ ጋር አብረን እያለን ከሱ ጋር አብረን ባለንበት ሰዓት ስለኛ ጥሩ ነገር ሊያወራ ከኛ ጋር በቃ ጥሩ ጊዜ ሊያሳልፍ ይችላል። ነገር ግን ዞር ያለለት ወይም ከዛ ሰው ዞር ያለለት የኛን ጉድለት ፈልጎ እኛን ማብጠልጠል፣ እኛ ላይ መሳቅ፣ እኛ ድክመታችንን ፈልጎ እኛን ጠልፎ ለመጣል የሚጣጣሩ በጣም ብዙ ሰዎች አሉና ፈጣሪ ከእንደዚህ አይነት ሰዎች ይሰውረን ይጠብቀን እላለሁ። እና ደግሞ እናንተም ከግጥሙ ያገኛችሁትን ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ። ይሄ ቪዲዮ ስትጀምሩት ላይክ እያደረጋችሁ ጀምሩት። እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ መቀላቀላችሁን እንዳትረሱ። ለሌሎች እንዲደርስ ደግሞ ሼር እያደረጋችሁ አድርሱልኝ እና እስከ መጨረሻው ድረስ ከኔ ጋር አብራችሁ ስለነበራችሁ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ዳታዬንም አስተካክዬ ወደ ላይቭ እስክመለስ ድረስ ባያላችሁበት ሰላማችሁ ይብዛ።